ምን ልታረጊው ነው? ጨነቀኝ። እኔ አስጨነቃችሁኝ። እኔ አንገቴ ይላል ልግለጥ አንቺን እዚህ ጋር እና እዚህ ጋር ልነከስሽ وهي انت قاعد هون يعني انت انا يعني مو مصدق انا شو عم شوف قدامي يعني انت سايب مرتك سايب ابنك سايب كل شيء وجاي هون وبدك هون كمان مرة وبدك ما اعرف شو አንቺ እና እሱ አሁን ተስማምተሽ ወደ ቱርክ ሊሄድ ብትይ አልስማማም በዚህ ሐሳብ listen to me you know what's good for you you know he's lying to you يعني خلاص انا هيك انا شو بدي احكي اكثر من هيك ليش بدي اكذب يعني شو هذا شو يا اخي اسكت يا اخي شو هالكذب هذا زودتوها وانتي ما بتفكري يعني لانش ما فكرش درجة ታይጋለሽ ደግሞ ማለት ነው አሁን ልብ ላንቺ ብቻ ሌላ ሴት አይኔ አያየኝ የፍቅርን ትርጉም ገሰሽ አስተማርሽኝ ካንቺ ደስታ የኔን እያስቀደምሽልኝ ፍቅር ለካ ለራስ ማለት እንዳልሆነ ስታደርጊው አይቶ ልቤ በቃ አመነ ከነገርሽ ባህርሽ ማርኮኛል ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና ለእናንተ ይሁን እያልን ዛሬ ባበደ ቪዲዮ ተገናኝተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁላችሁም ከኛ ጎን ሁኑ፣ ፍቅራችሁን አሳዩን። ከዛ በበለጠ ግን ትላንት የነበረውን ሁኔታ አይታችኋል። በጣም ደስ የሚል መስማማት መዋደድ ያለበት ነበረ። ይህ ሁሉ የሆነው ግን በእህታችን ምክንያት ነው። ሄሉዬ በጣም እናመሰግናለን። ትላንትም አይታችኋል። ከቪዲዮ በኋላም ብዙ ነገሮችን አውርተናል ማለት ነው እና ግን በጣም ነው ደስ ያለኝ። ምክንያቱም ጸብኛ ላይ አያምርም። ሁላችንም ደስ የሚለው አብረን ስንሆን ስንተሳሰብ አለሁልህ ስንባባል ነው እንጂ ጸቡ ምንም ጥቅም የለውምና ያንን ነገር ሄሉ ተገንዝባ እንግዲህ ትላንት አንድ አድርጋቸዋለች ማለት ነው። ኤሪክም በጣም ደስ ብሎት ነበር እውነት ለመናገርና ዛሬ ራሱ የመጣበት የተለያዩ ምክንያቶች አሉ። ምንድነው ብለው አይ ከቤተሰቦችና ከየለንጋ ነው ምነግርህ ለአንተ ለብቻማ ለወራም ብሎ በጣም ሰስፔንስ እያደረግኝ ነበረ። እስኪ ምንድነው የያዘው? ምንድነው ሰርፕራይዝ ሊያደርገን ያሰበው? አላቅም። ተስፋ እንደበት እንሰማዋለን ማለት ነው። ሀቢቢ እንዴት ነሽ? በእናትህ ይስማ ዛሬ ፊት ላይ የሚነበበው ደስታ አይደለም። ምንድን ነው የተገኘው? ደስተኛ ነኝ በጣም። ትናንትና ሀቢብቼ ያደረገችው ነገር ለኔ ትልቅ ነገር ነው። ለኔ ይሄ ሁሉ ለኔ ያሰበች ማለት ነው። انا حبيبتي بحبها كثير. هاي الشغلات اللي هي العم بتساويها انا كثير بتبسطني. فاليوم هون لسه سطوط علي ግን እንደ የተለመደ አይነት እሺ ይሄ አበባ ዋው አበባ ግን ይሄ ብቻ አይበቃም ለሀቢብቲ ሁሌ ስለማመሰላት እሷ ትወዳለች ብዬ አስባለሁ። ለአንተ ደግሞ አሳያለሁ። ትነግረኛለህ እንዴት ነው ምናምን እንዴት ነው ያለው ነገር። ሬዲ ነህ? አሳየ ሬዲ ነህ? እንዴም ሬዲ ብሮ ወይ ሀቢብቲ ስትመጣ አሳያለሁ። በቃ ሀቢብቲ ስትመጣ አሳያለሁ። ኧረ ሪጋራ ኧረ እንዴሽ ይሁን ትገረም የምር አሁን በጣም ለሀቢብቲ ትንሽ ነገር ነው ሰሞኑን ሀቢብቲ የወደድኳት ምክንያት ማለት ነው። ደግሞ ታውቃላችሁ ሀቢብቲ ቆንጆዬ ነች። كثير حلوة هي ከዚህ በላይ ምንድነው በአማርኛ ምንድነው የሚባለው? አስተሳሰብ ምናምን አስተሳሰብ እንዴ የምር ሰው ሲጣላ አትወድም። ስለዛ ያወራ መጣች ይሄን ላስደነግጥ ነበር። እንዴት ነሽ? እንዴት አያት ወይ እንዴት አያት? ላስደነግጥ ነበር። ወይኔ ላስደነግጣችሁ ነበር። አናደደኝ። ደንግጥልኝ ነው ወይኔ ምናምን ሀቢብቲ መጣች። እንዴት ናችሁ? አዳር እንዴት ነው?
እንዴ ቅር ነገር እንደ ነገሩ ሲጀመር ስማ አንድ ነገር የሚመስለኝ ግን እቺ ልጅ ሁሌ ወደ አንተ ስትመጣ ቆንጆ ይሆናል የምትመጣው ለምንድን ነው ሲጀመር ሀቢብቲ ቆንጆ ነች ሁሌ አዎ በቃ ፍቅር አትስሩብኛ ምንድን እንደ እየሰራችሁ እንዴ ኧረ ስሩ ሲቀልድ ነው ደስ ነው እንዴት ናችሁ ይስማ ናችሁ አለን እውነት ለመናገር እውነቱን አምሮብሻል ያን አንቺ ነሽ ሌላ ቀን አያምርብሽም ለማለት እኔ እንደ ታላልኩ ሁሌ እና እንዴት ናችሁ አለን አዲስ ነገሮች አሉ ዛሬ እኔ አላቅም ብዙ አዲስ ነገሮች አሉ ተብያለሁ እሱም ደግሞ ከሀቢቢ ነው ከዛ በፊት ግን ስለ ትናንትናው ማመስገን እፈልጋለሁ እኛን አንድ ለማድረግ የሄደችበት ርቀት የሚገርም ነው ሄለንን ቁመኗን ብቻ አይደለም አስተሳሰቧን ነው የምወድላት እያለ ሲያወራኝ ነበር እዮ መታላለች ለራሷ ንገራት ምን አረከው ብቻ የመሰለንትና ያረክሽው ነገር በጣም ለኔ ትልቅ ነገር ነው ከሷ ጋር መታረቅ ደግሞ አንቺ በጣም ቆንጆ ነሽ በጣም ነው የምወድሽ ከዚህ በላይ ደግሞ ምንድነው ሰው እንደይታላ አትወደም እኔ ደግሞ እንደይደብረኝ አትወደም እሷ ያ ከቅድም ያከባባኝ አስተሳሰብ ማለት تفكير على حاله بكفي بالنسبة لي أنا أوكي يا عمري زاري عنشن ما مسجن هلا في يمرسل أنتنا يا درك شو نجار أنا مثلا كنجو نجار نو بس سالم بس شو قدامه لما تخرج خليك يا نجار تورو أيدل من أنا يا كبيت سرقة متعلق أنت مش بلا من عم سلة تخرج بس سلة صح سلة تخرج عندمو ከዚህ በኋላ ከሀቢብቲ ጋር ሁሌ አረን ጊዜን እናሳልፋለን የሚረብሽ ሰው የለም ትክክል እሱ ነበር አሁን ተካርገናል አሁን ጭቅጭቅ የለም ምን የለ ሰላም ብቻ ፍቅር ብቻ ጭቅጭቅ የለም ሙሽኪላ ማፊ ሙሽኪላ ምን አለ ፍቅር قلبي انا بعرف قدام يالكو تدوسي ابابا لا بابا وشوف احمر قدامكم هبابا لا هبابا شوف واو ተመሳሳይ ነገር يا عمرو عندك شكرا كثير በጣም አመሰግናለሁ ለሐሳብሽ ለሁሉ ነገር ማለት ነው በቃ እኔ በጣም ደስተኛ ነኝ ደግሞ እኔ ደስተኛ መሆኑ ማለት ነው በሀቢብቲ ምክንያት እሷ ነው ደስተኛ የምታደርገኝ ማለት ነው ሁሉም ሰው ቢረብሽኝ ሁሉም ሰው የሆነ ነገር ቢያበላሽብኝ ማለት ነው በቃ ሀቢብቲ ሲያያት ሁሉም ነገር እረሳለሁ ሰላም ያለው እሷ ጋር ነው አዎ ስለዚህ ሰላም ይበላታል ሰላም ወይዬ ያ ሮፊ አምዚ ላይ ነው አይንሽን ሽፍተኝ እኔ ትንሽ እኔ ራሴ ጨፍኝና እዚህ ውስጥ ልንከትሽ ነው እና በሽብስ እኔ አልጨፍንም እንኳን እንዲነፈኝ ይበርደኛል ሾይ እዛ ውስጥ ከተይ ነው አና እሺ አንተ ስላለ አንተ ነው ማምነ እሱን እንኳን አናውቅም ከበጀ ሲልሽ ትከፍታለሽ ተስማማ ግን ምንም እንዳታይ እሺ አላይም በይ እንደውም ትንሽ ወጣ ወደዚህ በቃ አሁን እንዳታይ እንዴ ጨፍኝ እንጂ ያው ጨፍኛል አላይም አትክታች እስከምልሽ ድረስ ማለት ነው አሁን ብከፍት አይቻልም እሺ ልሂድ ኧረ ምን እያደረጋችሁኝ ነው ምን ልታረጉኝ ነው ጨነቀኝ እኔ አስጨነቃችሁኝ ኧረ እኔ አገት ይላል ልግለጥ ወይ ቆይ እንዳገጭ ምንድነው የሆነ ነገር አሁን ትበጭ ያው ምሬ ዋው ይላል እቺ ይላል እዚህ ጋር አልቀዞኛል ሄለን ይላል
ቴንክ አንጀት ሽክራን ክሲር ምንድን ነው አየሁ በደም አየሁት እኮ ለምን ሰጠህ ኃይል ወርደ له يا روحي አንጀት በጣም ከልቤ አመሰግናለሁ ለምንድን ነው ምን አልብሽ ከነክሲር ስጦታ ስጀምሬ ሀቢብቲ አንቺ ትንሽ ነገር ሸغلات بسيطة ለሀቢብቲ አግዚ ምን ነገር ነው ካደረግሽው መልካምነት ግን አልፈልግም ነበር ስጦታ ግን አልፈልግም ነበር እኔ ስጦታ አልፈልግም ነበር ነግሬህ የለ ስጦታ አልወድም ግን ለአንተ ስለሆነ ነው ያው እውነቷን ነው ከዚህ በፊትም ምናምንም ነገር ያለች ብዙ ነገሮችን እሺ ያለች ያለችው የሆነ ስጦታ ምንም ሲሆን እየተቀበለች ያለችው ላንተ ነው አንተ እንዳይደብርክ እንዳይከፋ ምናምን እና እንደዛ ነው ግን ያው ይሄ ምንድነው ላንተ ያላትን ሪስፔክት ነው የሚያሳየው እኔ ምን ትናንትና ያደረክችው ሀቢብቼ ከዛን በባዶ እጅማትቼ ሀቢብቼ አመሰግናለሁ ለኔ እንትን ይከብዳል ያ እንደዛ ነው እሺ አመሰግናለሁ አስበህ ስለሰጠኝ ያው ግን ስጦታ አታብዛሽ እኔ ካንተ ስጦታ ፈልጌ ሳይሆን ምንም ነገር ማደርገው በቃ አንተ ደስ እንዲልህ ነው እንጂ ካንተ ስጦታ አልጠብቅም አልፈልግም ገባህ እና ሌላ ጊዜ ስጦታ አታብዛ አትስቀኝ እሺ ያ روحي انا هلا انا هون በቃ ከን ማለት ነው ለአንቺ ፍቅር የተጀመረ ነው የሚሆነው ወጂ ከን ማለት ነው በየሰዓቱ ዛሬ ደግሞ በየሰዓቱ ነው አላ ቀንቀን ነበር አሁን በየሰዓቱ ያ عمري يعني ቆንጆ እኔ ፍቅር እኔ ከን ላንቺ ማፈክርሽ ደረጃ ታይጋለሽ ደግሞ ማለት ነው አሁን ልቤ ላንቺ ብቻ ሌላ ሴት አይኔ አያየኝ አንቺ ብቻ ማለት ነው አንጀት ሌላ ሴት ማየት ራሱ አልችልም ሄለን ብቻ ነው ፈልገው ማለት ነው ለሄለን ያለኝ ፍቅር በቃ እንዴት ሳንጀት ያ روحي እንደሞ አከለው ሁሌ አብረን እንሆናለን ሁሌ እኔና አንቺ ደስተኛ ነው ምን ሆኖ ግን እኔ ምን አሰብኩት መሰለሽ ወደፊት ምናልባት ለድንገት ማለት ነው እኔ ደግሞ አንቺ እንደማታሽ ምንም አልፈልግም ግን ወደፊት ምናልባት ድንገት እኔ ወደ ቱርኪያ ሄድኩት እሷ ደግሞ ከተመለሰች ወይ እኔ ብቻዬን ከሄድኩት ለስራ ምናምን አስቸኳይ ነገር ለአንድ ሳምንት ምናምን ብትለያዩ እንኳን ማታ እንዴት እንለያለን አንቺ ወደ ቤትሽ እኔ ወደ ቤቴ ከዛ አንቺ በጣም ነው የምትናፍቂኝ ማለት ነው ስለዚህ ምን አሰብኩት አንቺን እዚህ ጋር እና እዚህ ጋር ብነከስሽ ብነከስሽ ማስታወት ላይ ሂጄ ሀቢብቲ ነው የማያት ሀቢብቲ ሄለን እዚህ ጋር የምር ነው ምን ትስቃለህ ነው አይ ገርሞኝ ነው ሐሳቡ እንጂ ቆይ ምንድነው እንዴት ታስባለህ እንደዚህ ሹ ለማሽ ታላ ስትናፍቀኝ ማለት አይ ነው መነቀፍ ታስባለህ አይሆንም እኮ በጭራሽ አይሆንም ለሽ ጥሩ አይደለም ይኸውልህ ንቅሳት ማለት ነው የማይጠፋ ነገር ነው ገባ የማይጠፋ ነገር ነው እኔ ደግሞ የማይጠፋ ነገር ነው አይደል እኔ ደግሞ ሀቢብቲ ስለማፈቅራት ይሄ ነገር ነው ማረገው እንዲጠፋ አልፈልግም እሺ አሁን ተሰማኝ አይሆንም ምክንያቱም ንቅሳት ማለት ነው ንቅሳት ሲጀምር መነቀስ ጥሩ አይደለም ጭራሽ ጥሩ አይደለም ንቅሳት መነቀስ ማለት ነው ለምን ጥሩ አይደለም የሆነ ሰዓት ላጥፋው ብትል የሚጠፋ ነገር ስላልሆነ ለማጥፋት አስቤ ነው ማረገው ማቼ ማለት ነው አውሪ እኮ መነቀስ የለብህም ተከስተል አይደለም ገባህ አይደለም ምክንያቱም ለምንድነው ነገ የሆነ ነገር ሊፈጠር አሁን ሊፈጠረውን የሚያውቀው ፈጣሪ ነው እኛ እናቅማ ስለዚህ እኛ አሁን ለምሳሌ ምን ፈልገው ነው እንጂ የምናውቀው አሁን አንተ ለምሳሌ የምታውቀው ከኔ ጋር መለያየት እንደማትፈልግ ነው የምታውቀው ፈጣሪ ግን ምን እንደሚፈቅድ አታውቅማ አንተ ስለዚህ መነቀስ ማለት የማይሆን ነገር ነው ለምን በኋላ ላጥፋው ብትል አይጠፋልህም ያ ነገር እርግጠኛ መሆን አለብህ መጀመሪያ በኋላ ሊጸጽት ይችላል ለምን ሰውነቱ ኦሬዲ በቃ ሰውነትን በዛ ንቅሳት ሞልተዋል ገባ ስለዚህ በኋላ ይጸጽታል እንዴ እኔ ለምንድን ነው ቆይ እንደዚህ የተነቀሱት ወይ እንደዚህ ምናምን ይናኔ ሌላ ነገር አልነቀስም ያንቺ ብቻ ነው እኮ የኔንም እኮ ነው ማለት ጥሩ አይደለም ማንንም ሰው እንኳን አይደለም የተጋባ ሰው ራሱ ሚስቱን ራሱ መነቀስ ይችላል አይተውቅም ፈጣሪ እሷ እያለች ያለችው ምን እንደው ታውቃለህ የሁለታችሁ ፍላጎት እኮ ተመሳሳይ ሊሆን ይችላል
ግን ደግሞ ጊዜና እግዚአብሔር የሚያስበው ነገር ደግሞ አናቅም። ሌላ ሐሳብ አለኝ። እሺ እኔና አንቺ ካገባን በኋላ እኔ አንቺን እነክሳለሁ፣ አንቺ ደግሞ እኔን ትነክሳለህ። ዞሮ እንደዚህ ያመጣው አሁን ብቻ እንዳትነቀስ እንጂ የወደፊት የሚመጣውን ችግር የለውም ጊዜ የሚፈታው ይሆናል። አለለዚያ ተስማምታል አትነቀስ። ስሙ ልንገራችሁ፣ እንደዚህ ሆናችሁ ስላየኋችሁ ደስ ብሎኛል። መጀመሪያ ሲቀጥል ደግሞ ስላንተ ሄለን ያደረገችው ነገር ምናምን ስላስደሰተኝ ማለት ነው። ከዛ ዛሬ እነ ኤንዲና ኤሚልን ጠርቻቸዋለሁ። ምክንያቱም የጓደኝነት ራሱ ስቀር ለምንድን ነው ብዬ ነበር እኮ የጓደኝነት ታይም ዛሬ ጀመረውን ሲመቱ ራሱ የሚያስጨንቅ ነገር የለም። ሰላም ብቻ ስለሆነ ማለት ነው የጓደኝነት ታይም እንድናሳልፍ ብዬ የሆነ ቦታ ወስጄ ምሳ ጋብዛቸዋለሁ ብዬ እነሱንም ጠርቻቸዋለሁ። ከእናንተ ጋር ዛሬ ያበደ ቆይታ ይኖረናል። ደስ የሚል ማለት በቃ ጸብ የሌለበት ፍቅር ብቻ የሞላበት ጊዜ ይኖረናል። እሺ አሁን ወደ ንቅሳቱ እንመለሳ። ተስማማን። ስለዚህ እኔ ግን አንድ ሐሳብ አለኝ። ለምን አንተም እሷን ከምትነቀሳ መጡ። ኦኬ መጡ። እንዴ ገና ነው። አንዴ ዛሬ ፍቅር ብቻ ነው ያራዳልስ። ዛሬ ፍቅር ብቻ ነው ቤተሰቦች። ሀቢቢ I'm good. How are you? Nice. أنا بوشمك هون وهون وأنت بتوشميني وين ما بدك. جينا عنشي سناقبة. لحظة نتنكش. لحظة إيريك، أنا اللي سامعه صحيح يعني؟ لا. ما فهمت عليك. شو قصدك يعني بدي شو هالحكي يعني؟ بس نتنكش إياك كانوا بعربية؟ الزجاج عونكو بس نجار. يعني أنت بدك تحط وشم لإله على جسمك؟ يعني عن جد هالحكي عن جد؟ شو فكرة حلوة. شو فيك انت؟ انا بوشمها هون حبيبتي بتوشمني. لكن انت انجنيت شي، انهبلت شي، شو صاير فيك؟ يعني هذا اللي ناقص. بدك تفضحنا انت. شو بتفكر يعني انت؟ بدك تعمل وشم لإله على جسمك؟ هذا اللي ناقص والله. مين بدي وشم؟ لا هيلن كهلت انا كسكم لمن بيني النكس. لا انت بدك تفضحنا يعني. ليش؟ لك شو هالافكار هذه؟ شو الافكار اللي عم تجيبها انت كل شويه؟ قصدي المصايب يعني. شو هالمصايب كل شويه معك مصيبه جديده؟ شو سويت؟ لكن امتى بدك تعقل انت؟ امتى بدك تعقل؟ بطل هالحركات. لانه انا هاي العب بعمل هالحركات. لك انا عائل ما عائل، ما في عائل بيعمل هيك. بدك تمشي هذا يعني؟ هاي انت هون النكسات ياسف. عندي انت سامع شو عم بيقول؟ انت هاي هون قبان بورا سنايو سنقبل يعني السوق مسلم النكسة تطلع اكون ما نكس. انت راضيه بهالشيء يعني؟ عاجبك هالشيء؟ ماشي بناتك نو هي ما بدها حتى هي ما يعني. انت شو فيك انت؟ لكن لا امتى بدك تضل هيك يعني؟ لا امتى بدك تضل هيك؟ شو سويت؟ لا امتى بدك تبهدل حالك يعني؟ ما بكفي الاشياء اللي سويتها لهلا، وهلا طالع لي بهاي الفكره بدي اوشم ما اوشم. شو هالهباله؟ እሱም እኮ እንትን ንቅሳት ሲሆን ከብዶት ነው። ኖርማሊ እንደዛ ነው እሱ እያለ ያለውና ዝም ብለህ አክሰፕት ለማድረግ ሞክርሽ። እዚህ ጋር ሌላ ነገር እንዳይፈጠር እሺ በሉ። نحن هلا ما بدنا نوشم هلا لبعدين، بس انا بدي اوشم وهيك وقت بدي اتجوزها انا بوشمها وهي بتوشمني. في احلى من هيك اصلا؟ هاي انا ما تتشكاكوا بقى هون. بعدين انا وانت هلا تصالحنا بطل في لا مشاكل ولا شيء. ጆሲ አሁን የጠራን ለምሳ ግብዣ ነው። ወደ ምሳ ግብዣ ነው። እስቲ እንጋበዝ እንበል ዛሬ። እስቲ ፈታን በል ምን እያልከው ነው እንዴ? يعني انت مصمم على هالموضوع صح؟ مصمم على هالموضوع يعني. ከምትጣሉ በቃ በእንትን ቢሆን ይሻላል። ወደ ምሳ ግብዣው ነው ማለት። አይ እሱ እኮ ስለ ንቅሳቱ ስላልተስማማበት هي اسردوت مو هلا بس نتجوز لقدام. لسه يعني مصمم على هالموضوع بس اتجوز لسه يعني لسه بتخرف انت. بشتي بشتي. شو هالهباله يعني؟ خلاص هلا انا وانت تصالحنا ما في بيناتنا مشاكل. انا وحبيبتي من الله ورايح سلام، ما في مشاكل بس حب بامهارية فكر بيتشا مثل ما አራኑ በቃ እንሂድ ወደ ምግብ በቃ እንሂዳው። لحظه خليه يحكي. شو اسمعني ና ቆይ እንሂድ። لحظه ويت جوزي. شو
شو بدك بما انه نحن تصالحنا وخلصنا فعندي فكره حلوه لك. بما انه انت في تركيا عم يخرب شغلك ارجع انت على تركيا ظبط شغلك ظبط امورك وبترجع بغير وقت او انا وحبيبتي نجي على تركيا. بس انت هلا لازم ترجع لازم. انا مشان انت يعني مشان انت بس بدك يعني ارجع مشان شغلك عشان ما يخرب عليك شيء بسببي. هذا اللي هامك. انا بدك يعني ارجع أنا مشان شغلي. انت يا ابن عمي انت انا كيف بدي ارجع؟ كيف بدي يعني ارجع؟ شايفك عم تتمسخر هيك يعني انا كيف بدي ارجع؟ بعدين انا جيت هون لسبب وما راح ارجع لحتى احقق هالسبب. هذا الهدف انا ما راح ارجع لحتى احققه. قصدي مو تصالحنا وحلينا المشكله. صالحنا ولا ما تصالحنا انا جيت هون لسبب بدي احقق هدفي وبدي ارجع. شو هدفك؟ وهذا انت هون موجود هون يعني ضلك هون وعم تكذب عليها على الرايحه والجايه. مين عم بكذب؟ انت اللي عم تكذب وهي عارفه انك عم تكذب. You know he's lying to you all the time. وهي انت قاعد هون يعني انت انا يعني مو مصدق انا شو عم شوف قدامي. يعني انت سايب مرتك سايب ابنك سايب كل شيء وجاي هون وبدك هون كمان مرة وبدك ما عارف شو. يعني انت ما بكفيك بتضلك هيك عم تلعب. أسرد أنت لا تترك أنت فدا أون عند جنايدك من يل إذا مستهتته لجهتته فكرنيته ወደዚህ መጣህ ከሄለን ጋር ልትጫወት ነው። አስረዳው ትላንትና የችግሩ አልፈታ ትላንትና ችግር ተፈቷል። አሁን አንተ ሂድ ባልከው ሐሳብ ትክክል ነህ። ሂድ ልትረጥ ይችላል። ስራው እንደይበላሽበት እሱን ትክክል ነህ። ግን እኔ አሁን ስለ ፍቅረኛና ስለ ሌላ ህይወትህ እኔ ማምንበት ነገር እንዳልሆነ ልትረዳድ ይችላል። አዎ ግን ምንድነው እኔ ልመሰክርልህ አልችልም። እሱ عندي هلا هو سايب مرته سايب ابنه سايب كل شيء وجاهم وبده يعني يتزوج وبده ما اعرف شو. يعني شو بعرفنا هلا بيكون معك مرة وابن في بلاد تانية شي في امريكا شي في بريطانيا شو بعرفنا بامريكا وبتركيا وباسيا اي شو بعرفنا ما انت هون بدك تتزوج وهنيك عندك مرة. ويعني شو انت بتلعب انت لا تكذب. شو كذب ما كذب. اي بقى هيلين انت بتعرف اللي بينفعك. هيلين اسمعيني انا listen to me. You know what's good for you. You know he's lying to you. يعني خلاص انا هيك انا شو بدي احكي اكثر من هيك. ليش بدي اكذب انا؟ يعني شو هذا شو يا اخي اسكت يا اخي شو هالكذب هذا؟ زودتوها وانت ما بتفكري يعني كم دون بليز. خلاص يعني عرفي انه هذا بكذب وهي ما قبلت تحبك اصلا. لا بتحبك فكرتك تكبر شيء. يعني متى انا ما عمري سمعتها تقول لك بحبك ولا قالت لك حبيبي. انت زعجك موضوع التاتو يعني ولا ايش؟ انا كل شيء زعجني. شو هالموضوع اللي انتم بتعملوه هذا؟ والله انت ليش عم تكذب ليش عم تبلاني يا اخي شو هذا؟ لا هيلين you know what's good for you. I'm not gonna talk anymore. That's it. وانت بطل حاجة كذب بقى خلاص. شو هالهغالة وينان خلاص انا ما بدي اتغدى معكم. بطل امير ምን ትላንትና ተደረገን ምንድነው? አይ አይደለም ሌላ ነገር አይመስለኝም። ታቱ በጣም እንትን ብሎታል። አረ በታቱ አይደለም ሂድ ምናምን ነገር አለው እሱ ሂድ ሲለው ጊዜ እሱ ደግሞ ፍቅረኛ አንደኛ በታቱ መሰለኝ አይ መጀመሪያ የተጀመረውን በታቱ ነው። ሁለተኛ ላይ ደግሞ ሂድ ሲለው አሁን አይደል የታረቁት አሁን ታርቀው ምናምን ያው አሁን ግን ታርቃችሁ እኮ ሂድ ማለት አልነበረብህም። ለምን እንደሆነ ታውቃለህ? ገብቶኛል። ለስራው ነው ያልከው አንተ ለሱ አስቤ ነው እኔ ገብቶኛል። ግን አሁን ለምሳሌ ትንሽ ጥሩ ጊዜ አሳልፎ ከኛ ጋር ምናምን ነው መሄድ ያለበት። ለምን እንደዛ ስትለው በሌላ መንገድ ተረክቶ ነው። ለምን እሱ ለምን እንደዛ ልኩት ሁሉ ምን ይልኛል? በአንተ ምክንያት ስራ ተበላሸ። በአንተ ምክንያት እኮ በቃ ይሄድ ያስተካክል። እኔ ለሱ ነው ትላንት ታርቃችሁ ወይ ገብቶኛል። አንተ ግን ትላንት ታርቃችሁ ዛሬ እንደዚህ ስትለው ጥሩ ነገር ያስባል። ለዛ ይመስለኛል እንጂ ሌላ ነገር አያስብም። ምሳው እኮ ተበላሽ ምን እናርግሽ? ግን አንተ እሱ ይሰማሃል ነበር ብታስረዳው። እኔ ደግሞ ይኸውልህ ሂድ ያልከው ሐሳብ ላይ ልስማማ እችላለሁ። አሁንም ቢሆን እኔ ምንም ነገር ሐሳቤ የምቀየርበት ነገር የለም። አንተ ፍቅረኛ የኑርክ አይኑርክ ማቀው ነገር የለም። እኔ አሁን ለምሳሌ አንተና እሷ ተስማምተን እንሂድ ብትሉ አልስማማም። እኔ ካንተ ጋር ለምን አንቺና እሱ አሁን ተስማምተሽ ወደ ቱርክ እንሂድ ብትይ አልስማማም በዚህ ሐሳብ። ምክንያቱም እሱ ፍቅረኛ የኑር አይኑር አላውቅም። ሂድ ያለው ሐሳብ ግን ቢሄድ የሱን ስራ ሊሸፍንለት የሱን እናት ሊንከባከብለት ይችላል። ከዛ ውጪ ግን ባላመንኩበት ነገር ላስመስል አልችልም። ችግሩ አንዴ ፍቅረኛ ስላላችሁ አንዴ ሚስቱ እና ልጅ አልገባኝም። ምን አሁን አንተ ያማንከው ምንድነው? የምታረጋግጥበት መንገድ ካለ የምታረጋግጥበትን መንገድ በማረጋገጥ ይሻላል። አሁን ለምሳሌ አንተ ማረጋገጥ የምትችልበት መንገድ የለም። አይ በቃ ሻው ለማንኛውም እንስም ዛሬ የደስታ ቀን ስለሆነ እንዲደበራችሁ አልፈልግም። ኤሚርን እንከተለውና
እዛው እንደምንም ብለን ምሳ ብንበላ ይሻላል አይሻልም? አዎ እንግዲህ ወደሱ ነው እንዴት ግን ይሰማናል? እንደምንም ብለን ዛሬ በቃ ሰላም መፍጠር አለብን። አይመስላችሁም? ከዚህ በላይ መጣላት እሱ እኮ ሂድ ሲለው ነው የተናደደው። ሂድ ያለበት ምክንያት አለን። ግን አትበለው ከዚህ በኋላ ለምን አሁንም ስንጣላላት ሄደን እንዳለችው ትንሽ ጊዜ እኛ ጋር ያሳልፍ። እኔ በቃ ትንሽ ጓደኝነት አንዴ ተፋተኝነት አንዴ ደግሞ ልክነት ሁሉም ያለበት ለዚህ ጓደኝነት